እዚህ ጋር ተኑላጩ ያለ ነው ማለት ነው። በሷ ሞት ማለት ነው። እውነት ለመናገር ወይኔ ሜላት በጣም ተጎዳች። የሜላት ደግሞ መያዝ በጣም አሳዘነኝ። ምክንያቱም እሷ አስቡት በጣም ነው ያዘነችው ማለት ነው። ነገር ግን እሷ ተጠርጣሪ ስለሆነች ነው። ያም ደግሞ የሆነበት እሷ አስባችሁታል እየተከታተለች ነው ብላ ከዚህ በፊት ስለተናገረች አሁን ተያዘች ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ በድጋሚ ተገናኝተናል ማለት ነው። እባካችሁ በቅድሚያ ሰብስክራይብ አድርጉኝ ፕሊዝ ወዳችሁ ማለት ነው። እና ዛሬ እውነት ለመናገር ያው ሜላት ተይዛለች። የፈሩት አልቀረም ማለት ነው። ሁሉም ፈርተው ነበረ። የፈሩበትም ደግሞ ከዚህ በፊት ካስታወሳችሁ ወይዘሮ ባዩ እናላችኋለሁኝ ጋይዝ። ያው ከዚህ በፊት እሷ ወይዘሮ ሜላት እየተከታተለች ነው ምናምን ብላ ስለተናገረች ነው ማለት ነው። አስቡት እንደዚህ ለምትሆንላት እኮ ሴትዮ ነው እንደዚህ አስቡት። ኧረ እንደውም እኮ ሜላት ግርም ትለኛለች አሁን ላይ እያለች ማለት ነው። ሀዘን ውስጥ የገባችው እሷ ብትሆን የሞተችው እኮ ማለት ነው። ሜላት ብትሆን የሞተችው ማለት ነው። ያችኛዋ ነበር የምትለው ማለት ነው። ይችኛዋ እኮ ማለት ነው። እናላችኋለሁኝ ውዶችዬ፣ እውነት ለመናገር እኔ አሳዘነች ማለት ነው። ደግሞ እዛ ሄዳ ማረሚያ ቤት ማለት ነው ወይ ትስፈንልኝ ወይ ትጨፍርልኝ ምናምን ሲሉ የእውነት አሳዘነች። ምክንያቱም እሷ እንደዛ ሀዘን ውስጥ የሆነ አስባችሁታል ቢያስጨፍሯት ምናምን ምንው ይከብዳል። ብቻ የእውነት አንደኛ ነገር ሚሉ እንደዛ አይነት ነገር የምታውቅበት አይነት ሰው አትመስለኝም ሳስበው በራሱ ማለት ነው። እና እንደዛ ስሏት የእውነት አሳዝናኝ ነበረ። ግን የገባቸው በቃ የአራዲት ልጆች ናቸው ማለት ነው። አለፏት ማለት ነው። እና ደግሞ ማለት ነው ወይም ይልኮ የእውነት ለመናገር ሆደ ባሻ ነች ማለት ነው። ያችን ደግሞ ልጇ እንደዛ እንትን ስትላት ላይ ስታባብላት ምናምን እሷ ራሷ ሀዘን ላይ ሆና ግን ማለት ነው የሰውን ሀዘን ለማረሳሳት ትሞክራለች ማለት ነው። ቅፍ አርጋ አይዞሽ ምናምን ስትላት የእውነት አደነኳት ብቻ ማለት ነው። እና አላችኋለሁኝ እውነት ለመናገር እኔ ሜሉ ነገራቱ ተጣርቶላት ማለት ነው ቶሎ ብትለቀቅ ደስ ይለኛል። ምክንያቱም እጇ የለበትም። እሷ እንደዛችኛው መርዝ አይደለችም። ያቺ እኮ ወይኔ ግን ማለት ነው ያችኛዋ ልጅ እውነት እንትኑን ታወጣ ይመስላችኋል? እሷ እኮ በስልኳ እኮ ቀርጣዋለች ማለት ነው። ስለዚህ እሷ ካወጣችሁ ግን ያው ሜሏ የምትቆይ አይመስለኝም ማለት ነው። ግን ለእሷ እንዴት እንደዚህ ታዝናለች? እኔ እኮ የምታናደኝ ነገር የእውነት እንዲህ ያው ስላችሁ አንዳንድ ጊዜ ምንም ቢሆን ምንም በተለይ የሆነ ማለት ይቅርታ ሳትባባሉ ይሆን እንዳዘናችሁባት ወይ እንዳዘናችሁበት ምናምን ሲሆን በእርግጥ ያው እንትን ይላል። ግን ደግሞ የእሷን ሁኔታ ደግሞ አንዳንድ ጊዜ ቆም ብለን ስናስበው እንዴ አስቡት፣ ምን ጥሩ ነገር ሰራች ለአብሮ አደግ ጓደኛችሁ እስከ መግደል ድረስ መድረስ ማለት አስቡት። እና ሲቀጥል ደግሞ የእጇን የስራዋን ነው እኮ እሷ ያገኘችው ማለት ነው። ሰው እንዲገልላት እሷ ተፍ ስትል ነው እሷን ቀደም ወጣ ያረጋት ማለት ነው። እና እላችኋለሁኝ ጋይስ እንግዲህ ያችኛዋ ልጅ እውነት ለመናገር እኔ ሚስጥሩን ብታወጣው በጣም ነው ደስ የሚለኝ ማለት ነው። ምክንያቱም ልጆቿ በጣም ተጎድተዋል። ሀና፣ ሰላም ወይ ኧረ ሁሉም ማለት ይቻላል ሁሉም ቤተሰቡ ማለት ይቻላል። እና እውነት ያ ነገር ተጣርቶ በተለይ ደግሞ ያቺ ቪዲዮ ስላላት ማለት ነው ቪዲዮን ብታወጣበት የእውነት እኔ በጣም ደስ ይለኛል ማለት ነው። መረጃውን በአጠቃላይ እሱ እንደገደለ እሷ ምክንያቱም በአይኗ ሙሉ ለሙሉ ስላየች ማለት ነው። እና ያንን ነገር እኔ ብታረግ የእውነት በጣም ደስ ይለኛል። እና እላችኋለሁ ጋይስ ግን ያው እውነታው እስከሚጠራ ድረስ ሄን እዛው ነች። ግን ልጆቿ በጣም ነው ያሳዘኑኝ ማለት ነው። እውነት በጣም አዝነዋል ከሚባለው በላይ ማለት ነው። በእሷ መሞት ሳይሆን ያዘኑት በቃ እናታቸው እንትን በማለታቸው። በነገራችን ላይ እኮ ብለዋል እነሱ በተለይ ባለቤቷ በቃ ዋና ተጠርጣሪ አንቺ ስለሆንሽ መግባትሽ አይቀርም። ግን እንኳን አልሄደች ነው እኔ እንደሷ የምለው ነገር። እንኳንም አልሸሸች። ብትሸሽማ በቃ እሷ ስለሆነች ነው የሸሸችው ነበር የምትባለው። ግን አለመሸሿ እንደውም መልካም ነው ብዬ ነው እኔ በበኩል የማስበው ነገር ማለት ነው ጋይስ። እናላችኋለሁኝ ውዶችዬ። መጨረሻውን ደግሞ እስኪ
አብረን የምናየው ይሆናል ማለት ነው። እውነት ሜሉ ትለቀቃለች ወይስ ብቻ ያለውን ነገር በአጠቃላይ ለማየት እንሞክራለን እና እላችኋለሁኝ። እኔ የእውነት በዛ ሞታ የምትቀር ራሱ አይመስለኝም ማለት ነው። በዛ ሻርነቱ አምና የእውነት እኔ ብቻ ነኝ ያለማንኩት ሻርኛ ማለት ነው። ምንም ጥሩ ነገር ሰራች። ሁሌ ሸር ነው እና እላችኋለሁኝ ጋይስ። እንግዲህ እስኪ በቀጣይ ደግሞ ያለውን ክፍል ማለት ነው በጉጉት እንጠብቃለን። እንግዲህ ሜሉ በተለቀቀች እኔ እንጃ እኔ ሀና እናንተና ጭንቅንቅ ብሎ በጣም ነው የከፋኝ ማለት ነው። እናላችኋለሁ ውዶችዬ፣ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አበረታቱኝ፣ ላይክ ሼር፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አዲስ ጀማሪ ነኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።